ይሄንን ነው የምለው። እውነት እኔ እኮ ጥንካሬ እንደሆነ የታየኝ ስንገባ የቀለድከው ቀልድ አሁንም ቀልድ አልተለየንም ካንተ ጋር ነው። ምንድን ነው ያልከን ስለ ነዳጅ? ነዳጅ እስከሚያልቅ ነው እዚህ ያለው፣ ሲያልቅ እግሬ ቆሰቆሳል እራሱ አለ። ነዳጅ ሲጠፋ እግሬ እንትን ብሎኝ እንጂ እነሳለሁ፣ ለማስተማሪያ ነው እነሳለሁ። ታዲያስ እኛ የተመረጥን ሰዎች እግዚአብሔር እኛን ነው የሚጠቀመው ለማስተማር፣ ሰው ለማንቃት። አንተ ብዙ ሰዎች አሁን ታነቃለህ፣ ራሳቸውን እንዲንከባከቡ ጤናቸው በጣም ትምህርት ላይ ነው። የተመረጥን ሰዎች ማለት እንዲህ ነን። በጥሩ ብቻ ሳይሆን በአንዳንድ ነገሮች በዝቅታም እግዚአብሔር ያወጣናል ወደፊት ባንፈልገው። በሌላ ሰው ክፉ ሆኖ ከማይ በእኔ ሰው ቢማር አሪፍ እንጂ እነሳለሁ፣ ከእግዚአብሔር ጋር እነሳለሁ። ይህንን ደግሞ ቆሜ ነው የማወራው። ይህን እኔ በጣም አዶዬ የሚገርምህ አንድ ነገር ማስታወሰዋለሁ። አንድ ሰው ከሀገር ቤት ይመጣና የድሮ የመንግስት ሆስፒታል ወረፋ ምናምን አለ። ወረፋ ይዞ ታክሞ ብሎ ድኖ ይሄዳል። በአመቱም እንደዚያው ሌሊት መጥቶ ወረፋ ይዛል። ወረፋ ይዞ ምን ብሎ ሐኪሙ ጋር ቀረበ። እንዲህ ባለፈው ታክመሃል ድናሃል አይደል አለ። አዎ። አሁን ለምን መጣ ሲለው ለምስክርነት አዎ መዳን። ስለዚህ በእኔም የሚያምረው ድኜ ቦታ የሌ መድረክ የሌ ቁጭ ለማሳየት ያብቃኝ ብለው አመሰግናለሁ። ሰላም ናፒዬ፣ እወድሃለሁ ጌታ። እሺ አመሰግናለሁ አዶዬ። ሰላም ራስ ጨርስ ለአንተ ትቼዋለሁ። ሰላም ግባ። እሺ ቻው።